አንድ መጥፎ ባህሪ ያለበት የዝሙት ሱስ አለበት ማለት ሱስ ብቻ ሳይሆን አዶኑ በምን እንደምገልጸው አላቅምና ልጄን እርጉዞኜ እኔ በተኛሁበት የሆነ ሰው ጋር የሆነ ቢዝነስ ይነጋገራሉ። ይሄ ቢዝነስ ምንድነው ብቻ ወደ ባህር ዳር ይሁን ወደ ብቻ አማራ አካባቢ ክልል ነው የሆነ የማዕድን እንትን አለ እዛ አካባቢ ከሆነ ሰው ጋር ማዕድን ሊገዙ ይነጋገራሉ እና ሰማሁኝ። እኔ በፍጹም አይሆን ብዬ ከለከልኩኝ። ጧት ብቻ አጠገቤ የለም ኦሬዲ እኔ ስነሳ ጧት ቀን ሙሉ ስልኩ ዝግ ነው። ማታ 2 ሰዓት ተደወለልኝ መንገድ ላይ ተይዘው ታስረው ምናምን ምንድነው ነው ለገጣፉ እንዴት አስረን ለምን በቃ ከይዙን ሌላ ጊዜ ነግርሻለሁ ነው። አሁን በዚህ ጊዜ ተጋብተን 4ኛ ወር ምናምን ላይ ነን። ኦሬዲ ነፍሰ ጡር ነኝ እኔ እርጉዝ እንደሆንኩ አላቅም እንጂ ያው ልጅነቱ ማለሱ ከኔ በጣም በእድሜ የሚበልጥ ሰው ነው። በእድሜ እንደምንም ወጣ በቃ እሱ ይዛን ቀን ከሱ ጋር ያለው ሰው ታሰረ ወጣና ቤት መጣ። ከዛ ከይዙን እኔ እንድከታተልለት አረገ። ጧት ተነስቼ ለገጣፉ ሄዳለሁ ምን እንደሆነ አላቅም ግን ብቻ ከሱ ጋር የታሰረው ሰው እንዴት እንዳረጉት ምን እንደሚያረጉት ይሄን ብቻ እንድከታተል ነው። እሺ ይላለው እያልኩ በጣም የታመንኩና መጣው። እንደዛ ይሆንኩ እኔ ስመጣ ቤት ከሰራተኛ ጋር ያገኘሁት ማለት ነው። ቤት ስመጣ እኔ ማታ ደክሞኝ ከሰራተኛ ጋር ቀጥታ ተኝተው ነው ያገኘሁት። ቁልፍ ስለነበረኝ ከፍቼ ነው የገባሁት። ኢቭን ስገባ የሆነ ጫት ቅመው ጫትን በፍጹም ጫት አይቀመም ነው ሳቀው። ምንድነው ስል በቃ ይቅርታ ሁሌ ይቅርታ ነው። በቃ ይቅርታ ሁሌ ይቅርታ በጣም ሰውን የማሳመን እንትን አለው። ምንም ያው ልጅነቱም አለ ምናምን እሺ ነው የምለው ተዋለው ነገሮችን እያለ በቃ ማለልኝ እያለ 7ኛ ወር ላይ አሁንም ድጋሚ እጅ ከፍንጃ ሆነ። ከዛ ፊት አለ ግን ባይኔ አላይም እኔና በቃ አልችልም መኖር አልኩኝ። ማለት ድጋሚ ምን ተፈጠረ? ከዛ በኋላ አሁንም ከሰራተኛ ጋር ነፍሰ ጡር ነበርኩ የ7 ወር። አሁን ደግሞ ከሰራተኛ ጋር እስቲ ግልጽ አድርጊው። ማለት ሲያወራ ሲነጋገር ነው ዝሙት ሲሰራ እጅ ከፍንጅ ነው ያስኩት ሁለቱም ጊዜ ማለት ነው። በዚህ መሃል ብዙ ጊዜ አለ እኔ ባይኔ አላይም እንጂ ብዙ ጊዜ አለ በዚህ። ከዛ በቃ ማለት በአይንሽ አየሽ ከሰራተኛሽ ጋር ወሲብ ሲፈጽም? የሚገርም እንደዛ አርጎ የሆነ ይደነግጥና ቶሎ ራሱን እንትን ብሎ ምንም እንዳልተፈጠረ የለም በቃ ምንም አልተፈጠረም ባለቤቴ ምንም አላረገም በእና ላይምሮሽ ነገር የሚለኝ ነገር አለ ሁሌ ይህን ቃል ይደግምልኛልና ደግሞ የሚገርም ትልቅ ነች ከኔ እድሜ ራሱ ትልቅ ነች ልጅቷ። በጣም ብዙ አመት 40 ሀገር የቆየች ልጅ ነች። ቤት ገዝቼ ስም ለማዞር ብር አንሶኝ ነው መሰራው እኔ እንደ አጋጣሚ ነው ቢገባች ማለት ነው። ማለት በፍጹም ከማገምተው ሰው ጋር ነው በፍጹም ማለት ነው። ወንድሜን ጠራው የእህቴን ባል መጡ። በቃ ፍቺ ይፈልጋሉ አልኩኝ። በቃ እኔ እሱም ያለቅሳል። በቃ አንቺ ማጣት አልፈልግም ምን አንቺን ካጣው እንዲ ነው ከፈታሽኝ አሳብጄሽ ነው መልሽ ማገባሽ ፊትሽን አበላሽ ብዙ ፉከራዎች አሉ። በርግጥ እኔ ከፈለኩ እኔን አፍቅረሽ እንድታብጂ ነው ማድረግ በጣም ብዙ ሚለኝ ነገሮች አሉና በቃ ለመኑኝም ቢያልኩኝ እንግዲህ ማታፋቱኝ ከሆነ ብዬ መኝታ ዘግቼ በረኪና ለጠጣ ስል በመስኮት በኩል አዩኝ። ያየችኝ ሰራተኛ ነች የሚገርምና አረ በረኪና ለጠጣ ነው ስል ወንድሜ ነው በር ሰብሮ የገባው። የሚገርም እሱ በዛን ሰዓት እኔን ለማዳን ራሱ አይደለም መኪና አስነስቶ እየሮጠ ፖሊስ ጣቢያ ነው ሄደው። ወንድሜ በሩን ሰብሮ ገብቶ ነው በቃ አበዱ። ለምን እንግዲህ በቃ ማለት መሞት አልፈልግም እኔ በበሽታ ታላፋታችሁኝ በቃ አልችልም አልኩት። በቃ እንዲህ ስላለች ከዛ ማለ በቃ በጣም ከምል በላይ ማለት ነው። አረጋጉኝ እነሱ። በዛ ላይፍ ይቀጥላል እንግዲህ እና ያን ሁሌ ነገር ተደጋገመ። የመጀመሪያ ከአንድ ሰራተኛ ጋር አልሽኝ። ቀጥሎ ከ7 ወር በኋላ ደግሞ
እንግዲህ በይቅርታ ከታረቀም በኋላ ድጋሚ ከሌላ ሰራተኛ ጋር አልሽኝ። ምንድን ነበር ያንቺ እንደው የዛን ሰዓት ስሜትሽ? በቃ ከምልህ በላይ አንደኛ ልጅነቱም አለ በጣም ነበር ማምን። ምክንያቱም በእድሜ ማንገናኝም ገባ። እኔ ባጠፋ እንኳን እኔን ይመልሰኛል እኔን ያስተካክለኛል ምለው ሰው ነው ወደዛ ምርጫው ስገባ እንኳን ማለት ነው። ግን በቃ ይሄ ትናንሽ ገና 17 አመት ልጆች የለም በቃ ሁኔታ ሁሉ እንደዛ ነው የሚውለው ቦታ ጓደኞቹ በጣም ፎቶ የሴት ፎቶ ሁሉ ይላክለታል ምናምን። እኔ ከቤት አልወጣም ሰራተኛ ራሱ ነው የሚያመጣው። ሲጀመር ሲያመጣ ተነጋግረው ነው ከቤት ከሚከፈላት ውጪ ሌላ የሚከፈላ ብዙ ጥቅማ ጥቅም አለ። ከዛ ልጅቷ ሳይመኝታ የለችም። ከዛ ልጅቷ መጥራት ጀመርኩ። ከዛ ዝም በይ ሲል የሆነ ድምጽ ሰማሁ። ምን ከሰራተኛ ጋር ነኝ እንዳትለኝ አልኩት። ጎረቤት ነው የምጠራው። አይደለም ከፈተና ውሃ ልትሰጠኝ ነው አለኝ ማለት ነው። የምን ውሃ ታዲያ? ውሃ ልትሰጠኝ ከሆነ ለምንድን ነው የምትዘጋው? ለምን መዝጋት አመጣው? አይደለም ብሎ ይምላል። በጣም ነው የሚምለው። እሺ ብዬ ዝም አልኩኝ። የሚቀርብ ነገር ከዛ ኦኬ እንግዲህ መብራት ዘጋ። በአይኔ አላየሁም እዚህ ጋር። እሺ ብዬ ዝም አልኩኝ። ከዛ መከታተል ጀመርኩ። ልክ የሆነ ታይም ላይ ተነስቶ አሁንም ከመኝታችን ጎን ሌላ መኝታ አለ እንግዳ ስልክ ላውራ ነው ለሊት የሱ ዋናው እንትኑ ስልክ ላውራ ነው ከሞያሌ የሚመጣ ለሊት የሚጓዝቃ ተነስቶ ከጎኑ ነው ስልክ ለሰራተኛ ነው የሚደውለው። የሰራተኛ ድምጽ ሲጠራ ሰማው። ደረጃ ስትወጣ ሰማው። ከዛ ከፍታ እስከምገባ ጠበቅኩኝ።